ጠላታችሁ ክው ይበል ቆሌ ተገፎ ቀረ። በቆምኩበት መሬት ተሰንጥቃ ብትውጠኝ ምኞቴ ነበረ። እርሱም ሲያይ ትንሽ ደንገጥ አለና መለስ ብሎ ተጠመጠመብኝ። ሞቅ አርጎም ሰላም አለ። እውነት ለመናገር ያስታውሰኛል ብዬ እንኳን አላሰብኩም ነበር። አልዋሽም፣ በማስታወሱ ግን በጣም ደስተኛ ነኝ። በዚህ መሀል ቤተሰቡ በሙሉ በእኛ ሰላምታ ግራ ተገብቶ ቆሞ ያይናል። ታዲያ እህቴ ቀልጠፍ ብላ ትተዋወቃላችሁ እንዴ አለች። እርሱም ሃይስኩል አብረን የተማርነው 11ኛ ክፍል ስንገባ ክፍል ቀየረች እንጂ ለምንድን የቀየርሽው ግን ሁሌ ግራ ይገባኛል አለኝ። ጭራሽ ከማስታወስ አልፎ ይከታተለኝ ነበር አልኩኝ። በጣም ገረመኝ። ቀሪውን ፕሮግራም ግን ከጎናቸው መቆም ስላልቻልኩኝ እንደምንም ራሴን በስራ በመጥመድና በማራቅ ቀኑ አለፈ። ሁሉም ወደ የቤቱ ሄደ። የኔም ልብ አረፈ። የነገሮች መገጣጠም ግራ እንደገባኝ ሌሊቱ አንድም ሳልተኛ አለፈ። አሁን ሰርጉ 1 ሳምንት ቀርቶታል። ግራ እየገባኝ እንዴት ባደርግ ይሻለኛል? እንዴት ነው አብሮስ እያየኋቸው የመቀጥለው? ሰርጉንስ ቢሆን እንዴት ነው የማሳልፈው? የእህቴ ጉጉት ግን አሳዘነኝ። ለእህቴ ስል የሆዴን በሆዴ ይዤ ሰርጉን ላሳልፍና ከዛ የ2 ወር ቆይታዬን አሳጥሬ ብን ብዬ ወደ ሀገሬ ሊሄድ ወሰንኩ። በዚህ መሀል ከማላውቀው ቁጥር ቴክስት ደረሰኝ። የአሁኑ የእህቴ ሙሽራ እንደሆነ ነግሮኝ ሊያገኘኝ እንደሚፈልግ ብቻዬን እንድመጣ ቴክስት አደረገልኝ። እኔም ስለ እህቴ ሊያማክረኝ ነው ብዬ እሺ ብዬ እያማጥኩኝ ወደ ቀጠሮ ሄድኩ። ሰላምታ ቀረበልኝና ቁጭ ብለን ምሳ መብላት ጀመረ። ከዛ ስለ ድሮ፣ ስለ ትምህርት ቤት፣ ስለተለያዩ ነገሮች ካወራ በኋላ ለምን እንደፈለገኝ ጠየቁት። እርሱም ለመናገር ማማት ጀመረ። ምንድን ነው ንገረኝ አልኩት። ጭንቅ ብሎኛል። እርሱም አምጦ ሃይስኩል እያለን በጣም ይወደኝ እንደነበረ ነገረኝ። ኢቭን ግንኙነት የጀመረ ሁላ ኮስታራ ስለነበርኩኝ ሊያናግረኝ ፈልጎ ስለፈራኝ፣ ቆርጦ ሲመጣ ደግሞ በብዙ ጓደኞች ተከብቤ ስለሚያየኝ እኔን ለመርሳት ወደ ሌላ ግንኙነት እንደገባ፣ ግን እርሱ መፍትሄ እንዳልሆነው ከእርሷ ጋር ሆኖ ሁላ እስከ 12 እስከምንጨርስ ድረስ ስለ እኔ አስብ እንደነበረ፣ ከዩኒቨርሲቲ በኋላ ሁላ ሲያፈላልገኝ እንደነበረ፣ ልክ ተስፋ ቆርጦ እንደተቀመጠ እህቴን እንዳገኛት አረዳኝ። በጣም ግራ ገባኝ። ነገሩ ከተቀሰቀሰ አይቀርማ ብዬ እኔም የነበረኝን ስሜት ነገርኩት። ከዚያ ግን አሁን ግን ምንም ማድረግ እንደማልችል፣ እሱም ከእህቴ ጋር ኑሮ መቀጠል እንዳለበት ነገርኩት። አሻፈረኛ ነው። በደንብ አስቤበታለሁ። በእርግጥ እህትሽን እወዳታለሁ፣ ነገር ግን ማንም ሴት ቢመጣ ያንቺን ያህል ሊሆን አይችልም። ስለዚህ ከእህትሽ ጋር በሌላ ሰበብ ሰርጉን ላስቆመውና እኔና አንቺ አብረን ወደ ጀርመን እንሂድ፣ ማንም ሳያውቅ እዛ አብረን አለ። በጣም ተነገርኩ። ምንም ሳልመልስለት ተነስቼ ወደ ቤት ሄድኩ። አልዋሽም፣ ከእሱ ጋር መሆን የዘላለም ሕይወቴ ነው። ይህ ጥያቄም የለውም። እንደ እናት የምታከብረኝና የምትወደኝ ታናሽ እህቴን ፍቅር ግን መቀማት ግፍ ሆነብኝ። በጣም ከበደኝ። የክህደት ያህልም ተሰማኝ። ምን ባደርግ ይሻለኛል? ግራ ግብት ብሎኛል። እርሱ ምን